ለምን ተብሎ ተጠየቀ እሱም መጽሐፉ ጀርባጫዬን ብዙ ሰው ሊገረምበት እንደሚችል አስባለሁ አለ ግን ይላል እንደ መሐመድ ይላል በሱ ገለጻ አለይሂ ሰላቱ ወሰለም መንፈሳዊውንም ምድራዊንም ስርዓት ዘርግቶ ሄደ እሱ ብቻ ነው ይላል አስተምሮ በኢማን እዛ ደግሞ በሸሪዓ የሚተዳደሩ ህገ መንግስት ያላቸው ስቴት አገር መስርቶ ሄደ እሱ ብቻ አለይሂ ሰላቱ አስተምሮባቸው ተመሳሳይ አገር ጀነራል አልነበሩ ጦር ፊት አውራሪ አልነበሩ የሰፈር ዳኛ መስጂድ ኸጢብ አልነበሩ አባት አልነበሩም ባል አልነበሩ ረሱል ሁሉንም ናቸው ወጥቷቸው ህይወት ማታገኘው ፋይዳ ስትገልጥ ዳኛ ከሆንክ ጥሩ ዳኝነትን ያስተምሯል አባት ከሆንክ ምርጥ አባትነት ያሳየዋል ባል ከሆንክ ምርጥ ባልነት ያሳየዋል አለይሂ ሰላቱ ወሰለም بسم الله الرحمن الرحيم والحمد لله رب العالمين الحمد لله تتابعت برك واتصلت خيرك وكمل عطاؤك وتمت فواضلك وعمت نوافلك وبرك قسمك وتحقق على عدائك وعيدك والصلاة والسلام أكملان الأتمان على المبعوث رحمة للعالمين وحجة الله على الخلق أجمعين نبي الرحمة وإمام الهدى البشير النذير والسراج المنير عليه أفضل الصلاة وأتم التسليم السلام عليكم ورحمة الله تعالى وبركاته وعليكم السلام ورحمة الله وبركاته إجابين عن الله استاكم نبي عليه الصلاة والسلام هو القدوة هو الرحمة الله سبحانه وتعالى لقد كان لكم في رسول الله أسوة حسنة الله لسولجوج باتك عليه كعجر كهجر ألفو لألم زنت هذا الرجات شو موديل هذا الرجات شو نبي إن نبينا شو الحمد لله رب العالمين الله فلقاتشو እንድንከተል ፈለጋቸው ላይ ከጸናን ስኬት እንደሚገጥመን እቅጩን ነግሮናል ወኢን ቱጢዑሁ ተህተዱ እሱን እሺ ብትሉት ኮቴውን ካለቀቃችሁ ስኬትን ትቆናጠጣላችሁ ነብዩ አለይሂ ሰላቱ ወሰለም ለሰው ልጆች አላህ ሞዴል ያደረጋቸው ናቸው ከነቢያት በፊት ያስቀደማቸው ነብይ ናቸው ገና ድሮ ዓለመል አርዋህ ላይ የሰው ልጆች ወደ ምድር ገና ሳይመጡ አላህ ነቢያትን ሰብስቦ አንድም ማሳሰቢያ ሰጥቷል እናንተ ነብዩ ናችሁ ተልካችሁ መሐመድ ነብዩ ነው ከመጣ ልትረዱት ልትከተሉት ቃል ገብተዋል ወኢዛ አኸዘ አላሁ ሚሳቀ النبيين لما أتيتكم من كتاب وحكمة ጌታህም ነቢያትን ሰብስቦ ጥበብንና ነብይነትን በሰጠዋችሁ ጊዜ ثم جاءكم رسول مصدق لما معكم እናንተ ከያዛችሁት መንገድ ጋር የሚገጥም መልእክት መሐመድ ይዞ ከመጣ ትእዛዙን ጠበቅ አረገው አላህ ለቱእሚኑነ በህ እቺ በአረበኛ ቋንቋ ላሙ ተውኪድ እንላታለን ትእዛዙ ጥብቅ ነው መመሪያው የተሰመረበት ነው ለአከበደው አላህ ለቱእሚኑነ ኑኑ ተውኪድ እንላታለን እቺ ከቀይ ከግራ ቋጥሮ ትእዛዝ ሰጣቸው ለቱእሚኑነ ቢህ ልታምኑበት ወላ ተንሱሩነ ልትረዱት ከጎኑ ቆማችሁ ለነቢያቶች ትእዛዝ ተሰጠ አላህ አረጋገጠ ቃለ أأقررتم وأخذتم على ذلكم إسري كدانين قال كدانين يزاتشو على لاتشو باندك على ملسو قالوا أقررنا جيتاتشن أرقاقتنال يزنالال الله باندك على زقاو قال فاشهدوا مسكرونو براساتشون بأمتاتشون لي وأنا معكم من الشاهدين
እኔም በእናንተ ላይ ምስክር ነኝ አላቸው አላህ። ነብዩ አለይሂ ሰላቱ ወሰላም አልነቢዩል ሙበጀል የተላቁት ነብይ የተከበሩት ነብይ የታፈሩት ነብይ የኛ ነብይ ናቸው። አልহামዱሊላህ ረቢል ዓለሚን። ኢብኑ አባስ ወዓሊ ረዲየላሁ ዐንሁማ ሁለቱ ይችን አንቀጽ ሲፈስሩ ምን ይላሉ? መሪያቸው እሳቸው ናቸው። ወሊሃዛ ካነ ኢማሙሁም ቤተል መቅዲስ ሲገቡ ኢማሙ ነው የሰገዱባቸውም እርሳቸው ናቸው ይላሉ። ሸውቂ የሚባለው ግብፃዊው ገጣሚ አንተን እኮ ይላል ቤተል መቅዲስ ላይ ነቢያቶች ሲያገኙ ዙሪያህን ከበቡ ይላል። ለማ ረአውከ التف بسيدهم كما تلتف الجند بالعلم ያለ ልክ የጦር መሪ ባንዲራ ይዞ ሲሄድ ሰራዊቱ ከቦ ይከተለውን አንተንም ነቢያቶች ቤተል መቅዲስ ላይ ሲያዩ ወደ ሚዕራጅ ሊወጡ ሲሉ التفوا بسيدهم ባይነታቸው ባለቃቸው ዙሪያ ከበቡ። كما تلتف الجند بالعلم ሰራዊትን ወታደር ጀነራሉ እንደሚከተለው እንደሚከበው هو السيد الخلق የሰው ልጆች አይነታ رحمة للعالمين وقدوة حسنة ምርጥ ነብይ ምርጥ ተምሳሌት ውድ ነብይ የዓለም እዝነት وما أرسلناك إلا رحمة للعالمين ለምድር ብቻ ማለት አይደለም ዓለም የሚባለው ቃል ጥልቅ ነው ትርጉሙ። እኒህ ነብይን የኛ ነብይ ያደረጋቸው አላህ ምስጋና ይገባው። አልহামዱሊላህ ረቢል ዓለሚን። ነብዩ አለይሂ ሰላቱ ወሰላም ካነ ቁድዋ በዘመናችን የሊደርሺፕ ትምህርት ሳይንስ ውስጥ የነብዩን ያናኗር ዘይቤ ያመራር ብቃት ተከታዮቻቸውን ከሩቁ ቪዥን የማሳየት ጥበብ መተንተን ጀምረዋል። ሙስሊሞቹ ሳይሆኑ ነጮቹ ራሳቸው የዓለምን ታሪክ የቀየሩ መዘውሩን ያጠፉ ሰዎች ታሪክ ሲጠና እነ ማይክል ኸርት 100 የዓለምን ታሪክ የቀየሩ ሰዎችን ታሪክ ሲጽፉ ሙስሊም አይደለም ግለሰቡ ቁጥር 1 ያመጣቸው ነብዩን አለይሂ ሰላቱ ወሰላም። ነብዩላህ ኢሳን ኢየሱስን ቁጥር 3 ላይ ነበር ያመጣ። ለምን ተብሎ ተጠየቀ። እሱም መጽሐፉ ጀርባ ላይ ይጽፋል ይሄን ምርጫዬን ብዙ ሰው ሊገረምበት እንደሚችል አስባለሁ አለ። ግን ይላል እንደ ሙሐመድ ይላል በሱ ገለጻ አለይሂ ሰላቱ ወሰላም መንፈሳዊውንም ምድራዊንም ስርዓት ዘርግቶ ይሄድ እሱ ብቻ ነው ይላል። ቁርአን አስተምሮ በኢማን አንጾ ከዛ ደግሞ በሸሪዓ የሚተዳደሩ ህገ መንግስት ያላቸው ስቴት አገር መስርቶ ይሄድ እሱ ብቻ ነው ይላል። ነብዩላህ ኢሳ አለይሂ ሰላም አስተምሮታቸው ተመሳሳይ ነበር። ግን እንደሳቸው የአገር ጀነራል አልነበሩ፣ የጦር ፊት አውራሪ አልነበሩ፣ የሰፈር ዳኛ አልነበሩ፣ የመስጂድ ኸጢብ አልነበሩ፣ አባት አልነበሩም፣ ሚስት ባል አልነበሩም። ረሱል ሁሉንም ናቸው። ቁድወቱን ሐሰና ከሳቸው ህይወት ማታገኘው ፋይል የለም። ስትገልጥ ዳኛ ከሆንክ ጥሩ ዳኝነትን ያስተምረዋል። አባት ከሆንክ ምርጥ አባትነት ያሳየዋል። ባል ከሆንክ ሚስት ባል ምርጥ ባልነት ያሳየዋል። ነብዩ አለይሂ ሰላቱ ወሰላም ሰሃቦቻቸውን እጅግ በጨነቀ ወቅት በተጣበበ ወቅት የሊደርሺፕ ሳይንሶችን የሚያነሱት ነብዩ አለይሂ ሰላቱ ወሰላም ሾክ ኦብዘርቨር ነበሩ ይባላል። ድንጋጤን ልክ ጠንካራ አለታም ተራራ ላይ በረዶ ወድቆ ይከሰከሳል አይደል? እሳቸው ጋር እንደዛ ነበር የሚያርፈው። ባስጨናቂ ውስጥ ጌታቸው የገባላቸው ቃል ኪዳን ነው የሚታያቸው። ሰሃቦቹን ተስፋ ይዘሩባቸው ነበር። ኸንደቅ ላይ ጉድጓድ እየቆፈሩ ያንን አለት የሚያወጣው ጠፍቶ እርሳቸው ወርደው በድንጋይ ሲመቱት ብልጭ ሲል ገና ቁረይሽ እኮ መጥቶ ሊያጠፋቸው ጉድጓድ እየቆፈረ ያለ ማህበረሰብ ነው። እሳቸው ከዚህ ተሻግረው ነጩ ቀዩ ቤተ መንግስት ይታየኛል የፋርስ ይላሉ። ቪዥነሪ ነበሩ። እንደምታውቁት ገና ዳዕዋቸውን ሲጀምሩ መካ ላይ ቁረይሾቹ በጣም አስቸገሯቸው።
መካን ለቀው ወደ መዲና ለመሰደድ ተገደዱ إذ أخرجه الذين كفروا كهديان أجروا لقوا እንዲወጡ አስገደዷቸው ረሱልም አለይሂ ሰላቱ ወሰለም አብደላህ ኢብኑ ረይቂጥ የሚባል መንገድ አዋቂ ነው የሚባልን ሰው ከፊት አርገው ጓደኛቸውን አቡበክርን ይዘው ጉዞ ቀጠሉ ቁረይሽ የነብዩን አለይሂ ሰላቱ ወሰለም አገር ለቀው መውጣት ሲሰሙ አንድ ጥሪ ያስተጋቡ ሙሐመድን ሐየን አው መይተን በህይወት ወይም ሙቶ ይዟቸው የመጣ ሰው 100 ግመል ሽልማት አለው 100 ግመል ምን ማለት ነው የአረቦቹ ትልቅ ንብረት ግመል ነው በዚህ ዘመን ቀይሩት 100 መኪና አለህ ብትባል ሽልማቱ በታሪክ የለም በአረቦቹ ታሪክ ይሄን የቋመጠ ፈረሰኛ ፈረሱን ግመሉን ነቅሎ ረሱልን ፍለጋ ተንቀሳቀሰ ከተንቀሳቀሱት ውስጥ አሁንም እናነሳው ሰሃባ ይገኝበታል ሱራቃቱ ኢብኑ ማሊክ ሱራቃ የዶሮ ኮቴ ፈልጎ ያገኛል የሚባል አነፍናፊ ነበር እሱ ማያውቀው ሸለቆ ጉድጓድ የለም የሰው ኮቴ አሽትቶ ይደርሳል የሚባል ጀግና ነው ሁሉም ተበተኑ ነብዩ ማግኘት አልቻሉም ሰለላሁ ዐለይሂ ወሰለም والله يعصمك من الناس ተብለዋል ጌታ ከሰዎች ይጠብቃል ሱራቃ እንደምንም አነፍንፎ ነብዩ ጋና አቡበክር ስዲቅ ጋር ደረሰ ትንሽ ሜትር ቀረው ከዛ አቡበክር ዞር አሉና የአላህ መልእክተኛ ተከታይ እኮ መጣብን አሏቸው ነብዩ አለይሂ ሰላቱ ወሰለም ሊደር ናቸው መሪ ናቸው ይሄን ድንጋጤ ዋጥ አርገው ላ ተህዘን ኢነላህ ማዓና አሉት አትዘን ጌታዬ እኮ ከኛ ጋር ነው ያለው ሱራቃ እየተጠጋቸው ሲመጣ አቡበክር ስጋቱ አለ ነብዩ ዱዓ አደረጉ መሬት የፈረሶቹን እግር እንዲውጠው አላህ አደረገ ሱራቃ ድንጋጤ ውስጥ ነው ጓጉቷል በል አርሲልኒ አስለቅቀኝ በቃ ልከተልህ ማለት መሬት መልሳ እግሩን ተፋቸው ግን ደግሞ ከፊት ለፊቱ 100 ግመል አለ ድህነቱን ሊሰናበተው ያገሪቱ ቢሊየነር ሊሆን ነው ይሄን እንዴት ብሎ ይተወው ይሄን ዋይን ፍቅር አሁንም ቃሉን ጥሎ ተከተላቸው አሁንም ዱዓ አደረጉ መሬት እግሮቹን ዋጠቻቸው በቃ አስለቅቀኝ ከዚህ በኋላ ልከተልህ ማላቸው ነብዩም ዱዓ አረጉ መሬት ተፋቸው አሁንም ቃል ገብቷል ግን ደሞ ዛጋ 100 ግመል አለ ምን ያድር አሁንም ለመከተል ሲሮጥ መሬት እንደገና ዋጠችው ያኔ ሱራቃ فعالم ይላሉ አወቀ هذا الرجل مؤيد من السماء ከሰማዩ ዓለም እርዳታ የተሰጠው ነብይ መሆኑን አወቀ በቃ አልዝህም አልከተልህም እጅግ አለምጣና እስልምና ልቀበል አላቸው ነብዩ አለይሂ ሰላቱ ሰላም ጋር ቀርቦ እስልምናን ተቀበለ ከዛም ነብዩ አንድ ብስራት ነገሩት ለሱም ለአቡበክርም ለአብደላህ ኢብኑ ረይቂጥም فكيف بك يا سراقة إذا لبست سوار كسرى أنت سراقة يقرمها لندي قنا أنت تعال ودفيت قنا لو ودفيت من ليوت أنو يا كسران يعلمون تلقوا نقص يورك أمباريات ألك كزي من ليوت أنو عالد سراقة دنقته سواري كسرى ابن خرمز على يا خرمز لي كسرى أنا متلون ياله عربوش بس ملي تاروت ميفاروت نقصنا አዎን አሉት በጣም ሳቀ ደስ አለው ሱራቃ ገበሬ ነው ገጠሬ ነው ምስኪን ነው ግን በአእምሮ ታየው የወርቅ አምባስ ያጠል ያየው ክስተት ደግሞ ያንን እንዲያምን አድርጎታል የሚናገሩት ነገር እውነት መሆኑን አቋል እንግዲህ አላህ መልእክተኛ አላቸው ከዚህ በኋላ እኔ እመለሳለሁ ወደዚህ መስመር የሚመጡት ሰዎች አሳስቼ እመለሳለሁ አላቸው አላህ ተመለሰ የቁረይሽ ፈረሰኞች እየገለቡ መጡ እናንተ ሰዎች ሆይ ከኔ በላይ መንገድ የሚያውቅ እንደሌለ ታውቃላችሁ ይሄን አቅጣጫ እኔ በቅቻችኋለሁ ተመለሱ አላችሁ ያምኑታል ብቁ ነው እንደ ለሱ ተሻገሩ ዑመር ሲዲቅ ዘመን ሙስሊሞቹ ፋርስ
አላሁ አክበር። እንደ ኢማሙና አህመድ አልዚ አንበሶች ነበሩ። ሰው ገቡ፣ አገሪቱን ተቆጣጠሯት። የቤተ መንግስቱ ወርቅ ድልብ አልባሳት እጃቸው ላይ ወደቀ። ወደ ሰይድና ዑመር ይሄ ምርኮ እጁ ላይ ቀረበለት። የንጉሱ ጌጦች፣ ቀለበቶች፣ ዘውዱ፣ አምባሩ። ሰሃቦቹ ከበው ሰራዊቱ ገና እንደተቀመጠ ነው። ሰይድና ዑመር የወርቅ አምባሩን አነሱና አይነ ሱራቃቱ ብኑ ማሊክ ሱራቃ የታል ተባለ። ይሄ ገጠሬ ከሰልፉ መሃል የቆራረጠ ዑመር በር ላይ ቆመ። ያ ሱራቃ ነብዩ ሂጅራ ሲያደርጉ ምን ቃል ገብተው ሁሉ ነበር አሉት። ደነገጠ፣ ትዝ አለው። ይሄን የወርቅ አምባር ታጠልቀዋለህ አልተባልክም እንዴ አሉት። አዎን አለ አሚረል ሙእሚኒን። ሰይድና ዑመር አነሱና እጁ ላይ የነብዩን ቃል ሞሉ። አምባሮቹን አደረጉለት። ሱራቃ ማመን አልቻለም። የታላቁን ንጉስ የወርቅ አምባር አጥልቋል። ከዛ ሰይድና አዩትና ሰይድና ዑመር በኺም በኽ ወአይራቢዩን ፊ የዲሂ ሲዋር ኪስራ። ይህ ምስኪን ገጠሬ እጁ ላይ የኪስራን የወርቅ አምባር አድርጓል። ሰሃቦቹ አጠቃላይ አለቀሱ። ነብዩ ትዝ አሏቸው። ቃል ኪዳናቸው ሲተገበር ተመለከቱት። የእስልምና የተናገሩት ዕጣ ፈንታ እውነት መሆኑን አወቁ። በጣም ናፈቋቸው። ረሱልና ሰሃቦቹ እጅግ በጣም ማልቀስ ጀመሩ። የኛ ነብይ በአስጨናቂ ወቅት ለተከታዮቻቸው ብርሃን ማሳየት የሚችሉ አመራር ብቃት ነበራቸው። ሊደር መሪ ሾክ ኦብዘርቨር ነው። ድንጋጤ ሲገጥም ዋጥ አርጎ የሚችል የሚያልፍ ተከታዮቹን የሚያረጋጋ። አንድ ቤት ውስጥ ችግር ሲመጣ አባት ከተደናገረ ምንድነው እዚህ የፈሰሰው የተሰበረው ይሄ ተንቋቋው ድመት ነው አያም ብሎ ካረጋገው ቤተሰቡ ጸጥ ነው የሚል ሊደር የአመራር ብቃት የነበራቸው ሞዴላችን ነብዩ አለይሂ ሰላቱ ወሰላም። ሌላ ገጻቸውን እንግለጽ። ነብዩ አለይሂ ሰላቱ ወሰላም ለሰሃቦቻቸው አንድ ሰው ሲሳሳት ሲያጠፋ፣ በተለይ በእስልምና ደግሞ ቀደምት አሻራ ካለው እንዴት መዳኘት እንዳለባቸው በተጨባጭ አስተምሯቸው ሄደዋል። አንዴ ምን ተከሰተ መሰላችሁ? ነብዩ አለይሂ ሰላቱ ወሰላም ከቁረይሽ ጋር ሱልህ ሁደይቢያ ተስማምተዋል። እነሱ ላያጠቋቸው፣ እነሱም ላያጠቁ። ከነብዩ ጋር የወገኑትን ቁረይሾች ላያጠቁ፣ ከቁረይሽ ጋር የወደኑትን ረሱል ላያጠቁ። ሱልህ ሁደይቢያ አንዱ ስምምነቱ ይሄ ነው። ታዲያ ቁረይሾች ከ10 ዓመት ካለፋቸው በኋላ የነብዩ ጋር አባ አጋር የሆኑትን አጠቁ። እነዛ መጡና ነብዩን እርዳን አሉ። ነብዩ አለይሂ ሰላቱ ወሰላም ቃል ኪዳኑ ስለተሰበረ መካን መዝመት ፈለጉ፣ ገብተው ሊቆጣጠሯት። ያኔ ግን ምስጢር አረጉት። ወደ መካ መግባት የፈለጉት በትንሽ ሰው መስዋዕትነት ነው። ደም እንዲፈሳ አልፈለጉ፣ ጦርነት እንዲነሳ አልፈለጉ። አላህን ዱዓ አደረጉ። አላህ ወይ ይሄን ስትራቴጂን ይሄን እቅዴን ከቁረይሽ ሸፍንባቸው አሉ ነብዩ አለይሂ ሰላም። በዚህ አጋጣሚ የበድር ዘማቾች ውስጥ አንዱ ሰሃባ ሐጥብ ብኑ በልተዓ የሚባል ኢንፎርሜሽኗ ትደርሰዋለች። እቺን ኢንፎርሜሽን በደብዳቤ ይጽፍና ወደ ቁረይሽ ይልካታል። ልብ በሉ፣ ሰሃባ ነው፣ የበድር ዘመቻ የዘመተ ነው። የጻፈው ጽሁፍ ነብዩ አለይሂ ሰላቱ ወሰላም ጦርነት ወደ እናንተ ሊዘምቱ ነው እምትል ኢንፎርሜሽን። ከባድ ጥፋት ነው በፖለቲካው ዓለም። እቺ ደብዳቤን ለአንዲት ሴት ሰጣት። እቺ ሴት በግመሏ ይዛው ወደ ቁረይሽ ከነፈች። ያኔ ወደ ነብዩ ጀብራኢል ተላከ። መልእክት ደረሳቸው። አልይን ወመቅዳድ ወዙበይር ሶስቱን ፈረሰኞች ጠሯቸውና በሉ ሂዱ፣ እዚህ ቦታ ላይ አንዲት ሴት ታገኛላችሁ፣ ግመል ላይ ነው ያለችው፣ የያዘችው ወረቀት አለ፣ ተቀበሏታል። ነብዩ አለይሂ ሰላቱ ወሰላም ፈረሰኞቹ ተንቀሳቀሱ። ነብዩ ካሏቸው ቦታ ላይ እቺ ሴት ቆማለች። ሰይድና አሊ ተጠጋት፣ የጦሩ ጀነራል። አንቺ ሴት ሆይ ያሽው ወረቀት አለ ስጭን አሏት። የምን ወረቀት ነው የምታወራው? እኔ ከመዲና ቆይቼ ወደ መካ እየተመለስኩ ነው፣ ወረቀት አላስኩም አለች። ሰይድና አሊ ጠንከር አሉላት።
አንቺ ሴት ወይ ማ ከዘብና ወላ ኩዝብና አልዋሸንሽም ነብዩም አልዋሹንም ከእውነተኛ ሰው ነው የመጣነ ወረቀቱን ስጭን አሏት ብትፈልጉ ፈትሹ ብላ ወረደች ፈተሹ ቃዋን ንብረቷን ፈተሹ ወረቀት የለም ከዛ ሰይድና አሊ ጠረጠሩ እንዲህ አይነት ስትራቴጂክ የሆነ ወረቀት ድብቅ ቦታ እንደሚቀመጥ አቀዋል በሆነ ነገር እንደደበቀችው አንድ ቃል አሏት ለቱልቂየነ الكتاب او لتنزعن الثياب አሏት ካወጣሽ ወረቀቱን አውጩ አላ ራቁት ነው የምናቆምሽ አሏት ይሄውን የጦር ጀነራል ትእዛዝ ሰሃቦቹ ሲባሉ ለፍስፍስ ብቻ እንዳይመስሉ በትህትና ቀረቧት አላወጣችም ነብዩ አዘዋል ወረቀቱን ወይ አውጩ ወይ ራቁት እናቆምሻለን አሏት ደነገጠች እንደማይመለሱ አወቀች በሉሽ ዞር በሉልኝ አለችና ሂጃቧን ፈታ ከጸጉሯ ውስጥ አንድ ወረቀት ሰጠቻቸው እነዚህ ፈረሰኞች ፈረሳቸውን እየጋለቡ ነብዩ ጋር ደረሱ አለይሂ ሰላቱ ወሰለም ሰሃባው ከቧልና ዑመርና ዑስማንና አቡበክር እንዳሉ ባለበት ወረቀት አምጥተው ሰጡ ነብዩ አለይሂ ሰላቱ ወሰለም ደብዳቤውን አንብቡልኝ አሉ ደብዳቤው ሲነበብ መርዶ ነበር ምን ሐጢብ ኢብኑ በልተዓ ከሐጢብ የተላከ ደብዳቤ ነብዩ ሊዘምቱባችሁ ነው የሚል ሰይድና ዑመር ፊታቸው ተለወጠ ሰሃባው ደነገጠ በእነሱ መሃል እንዲህ አይነት ሙናፊቅ እንዲህ አይነት ከሃዲ የነብዩ ሚስጥር አሳልፎ የሚሰጥ ነብዩ ዞር አሉና ተመልከቱ የሊደርሺፕ ኳሊቲ ዞር አሉና ከተነበበላቸው በኋላ ያ ሐጢብ ما حملك ይሄን ለማድረግ ምን አነሳሳል ይሄን መረጋጋት ታዩታላችሁ ይሄን ትልቅነት ታያላችሁ ምን አነሳሳል ያ አላህ መልእክተኛ አትቸኩልብኝ والله ما فعلت هذا ارتدادا عن دينك ولا رضا بالكفر بعد الاسلام ከስልምና በኋላ ኩፍር መርጬ የርሶን ዲን ጥያ አይደለም አትቸኩልብኝ ታዲያ ምንድነው ያረከው ያ አላህ መልእክተኛ እኔ ቁረይሽ ጋር ጥገኛ ነኝ ወደ እርሶ ሲሰደድ ጥያቸው ነው ቤተሰብና ልጆችን የመጣው እናንተን አያጠቋችሁ ምን ነው ዘመዶች አሏችሁ እኔ ጥገኛ ነኝ አንድ ቀን እርምጃ ወስዱባቸዋል እቺን ወረቀት በመላኬ እንደውለት አይተውልኝ ቤተሰቤን እንዳይነኩ ብዬ ነው አለ ሚዛን ይደፋ ከባድ ነው አረ የተሰራው ስተት ሚዛን አይደፋ ለአንድ ፋም ቤተሰብ ጥበቃ ብለ ኡማው መሃል ደም ልታፋስ ከባድ ነው አይደል ነብዩ አለይሂ ሰላቱ ወሰለም ተከብለው አዩት ሰሃባው የሳቸውን ዳኝነት ይመለከታል የሚያስተላልፉት ትእዛዝ ምንድነው فقال صدقكم እውነቱን ብሏቸዋል ሰሃባውን ገደፋ ይሄን ውሳኔያቸውን ሊቀበል ዑመር ከበደው ያ አላህ መልእክተኛ ይሄን ሙናፊቅ አንገቱን ልቆረጠው አላቸው ሰይድና ነብዩና መሐመድ አለይሂ ሰላቱ ዞር አሉና ما يدريك يا عمر የበድር ጦርነት ተሳታፊ እኮ ነው ምናልባት አላህ ወደ በድር ጦረኞች ተመልክቶ فعلوا ما شئتم قد غفرت لكم ብሏቸው እንደሆነ የፈለጋችሁትን ስሩ ምሪያችኋለሁ ብሏቸው እንደሆነ ሳሉ موقفን በዚህ ሐስ ማረጉት ነብዩ አለይሂ ሰላቱ ሰላም ከዚህ ዑለማዎቻችን ምን ይላሉ በእስልምና ላይ ቀደመ صدق ያላቸው አንድ እርምጃ የተራመዱ ሰዎች ዑለማዎቹ መሻይኾቹ ለአመታት የለፉ ሰዎች ስተት ሲሰሩ ለነሱ ምትሰጠው ዑذርና ለሌላው አንድ አይደለም ሐጢብ አብሮ የተሰደደ በድር ጦርነት ላይ የተሳተፈ ቤተሰቡን ጥሎ የማቀቀ ስተት ሰርቷል አዎ ግን ለሱ ዑذር የሚሰጠው ሌላው ጋር አንድ አይደለም በየትኛውም የህይወት አጋጣሚ በጣም ምናቃቸው ሰዎች ስተት ሲሰሩ ዋጥ ማድረግ አይን ላፈር ለማለት አለመቸኮል ከነብዩ አለይሂ ሰላቱ ሰላም የተማረው ይሄን አስተምሮታቸውን የወሰዱ ሰሃቦች ተግብረው አሳይተውና አንድ ታሪክ ላንሳላችሁ ሁዘይፈቱ ኢብኑ اليمان ታቆታላችሁ አንዴ በጧት ከቤቱ ሲወጣ ሰይድና ዑመር አገኘው كيف اصبحت يا حذيفه አሉት እንዴት አነጋ እንዴት አደርክ አማን ነው አሉት ሲሉት ሶስት የሚያስቆጣቸውን ቃል ነገራቸው اصبحت احب الفتنه አላቸው واكره الحق ولي في الارض ما ليس لله في السماء አላቸው አስደንጋጭ ንግግር ነው ሶስቱ አነጋው ሐቅን ምጠላሁኝ ፊ
ፊትናንም ወዱኝ ለአላህ የሌለውን ለኔ ኑሮኛ ነገው አላቸው። ሶስቱም ከባባድ ቃል ነው። ሰው እንዴት ሐቅ ይጠላል? ፊትና እንዴት ይወዳል? እንዴት አንተ አላህ የሌለው አንተ ሊኖር ይችላል? ሰይድና ዑመር ተበሳጩና ዞር ብለው ጥለው ተዱ። የፊታቸው መለወጥ ያለ ሰይድና አሊ ፊት ለፊት አገኛቸው። ምን ነካውት ያ አሚረል ሙእሚኒን አላቸው። هذا حذيفة ነው አሉት። ምን ሰራ حذيفة? እንዲህ እኮ አለኝ። ምን አለ? ፈተናን መወድ ሐቅን ምጠላ ለአላህ የሌለውን ለኔ ኑሮኛ ነገው አለኝ። ታዲያ ምን አጠፋሉት? አንተ ማብረት ደግፈዋለህ አቡል ሐሰን አሉት። እኮ እውነት እኮ ነው የተናገረው። እንዴት አሉት? ፊትና ወዳለው እኮ ያላችሁ ልጆቹን ማለት እኮ ነው፣ ንብረቱን ማለት እኮ ነው። ኢነማ አምዋሉኩም አውላዱኩም ፊትና ናቸው ተብሏል። ልጆቼና ንብረቴን ወደድኩ ማለት ነው ዱንያ ባከናኛለች ማለት እኮ ነው። ተግባባ? እንደው ዱንያ ባከናኛለች እያለህ እኮ ነው አሉት። ሰይድና ዑመር መለስ አሉ። ታዲያ ሐቅን ጠላለው ያለኝሳ ምንድነው አሉ። ሐቅ ማለት እኮ ሞት ማለት ነው። ወመን ሚና يحب الموت ሞትን ከኛ መሃል ማን ይወዳል? ሐቅ ማለት እሱ ነው። ሞትን ጠልቻ ነገው ማለት ነው። ምን አጠፋሉ? እሺ ሶስተኛው ሳሉ አዎ አላህ የሌለውን ያለኝ ማለት ልጆቹና ሚስቱ ማለት ነው አይደለም? ለአላህ አለው እንዴ? መተኸዘ الله صاحبة ولا ولدا እና ለአላህ የሌለው ለኔ ያለኝ ማለት እኮ ልጁና ሚስቱ ነው አሉት። ሰይድና ዑመር ራሳቸውን ወዘወዙና ላ አብቃኒ الله في أرض ليس فيها أبو الحسن يا حسن አባት ለለበት ዱንያ ላይ አላህ ያኑረኛል። ነብዩ አለይሂ ሰላቱ ወሰለም የሰው ልጆች በተለይ ትላልቆቹ ሲሳሳቱ ቁድዋ ተደርገው የተያዙ ሰዎች ሲሳሳቱ እምናይበት መነጽር አስተካክለውልን ትላልቅ መሻይኾቻችን ዑለማዎቻችን አመራሮቻችን የሚሰሩት ስተትና ሌላ ሰው የሚሰራው አንድ አይታይ። هذا رسول الله صلى الله عليه وسلم ሌላ ገጻቸውን ንግለጥ ነብዩ አለይሂ ሰላቱ ወሰለም የማህበረሰቡን ስነ ልቦና የሚረዱ የወጣቱን ሳይኮሎጂ የሚያውቁ ምርጥ ነብይ ነበሩ አለይሂ ሰላቱ ወሰለም። በአንድ ጦርነት ላይ አቡ ቀታዳ የሚባለው ሰሃባ ወጣት ነው፣ ለግላጋ ነው፣ ቆንጆ ነው። ጦርነት አብሮ ዘመተ። በጦርነቱ መሃል ሰይፎች ሲላተሙ ቀስት ሲወረወር ድንገት አይኑን አጠቃው። ቀስቱ መጥቶ አይኑን አወጣው። የአቡ ቀታዳ አይን ተንጠለጠለና ጉንጫቸው ላይ አረፈ። ከኔ ጋር ናችሁ? አይኑ ተንጠልጥሎ ፈሷል፣ ወርጧል። በጅማቱና በስጋው ጉንጩ ላይ ተንጠለጠለ። ሰሃቦቹ ሲያዩት አይኑ ወጥቷል። ያ አባ ቀታዳ አሉት፣ እንግዲህ አላህ ይተካል፣ በአላህ መንገድ ላይ አይን ጠፋ አሉት። ከዛም ጠጋሉና የተንጠለጠለውን አይንህን እንቁረጥልህ እንዴ ስቡን አሉት። ጅማቱን እንበጥስልህ አሉት። አይተውኝ ፈአይነ ረሱሉላህ አላቸው። ነብዩ የት ጋር ነው ያሉት አሳዩኝ አሉ። አይኑን እንዳንጠለጠለ ወደ ሰይደል ኸልቅ አመጡ ሰለላሁ ዐለይሂ ወሰለም። እሳቸው ጋር ሲያደርሱት የአላህ መልእክተኛ አይኔ አላቸው። ገብቷቸዋል። አይኔ ተጎዳ፣ መፍትሄ ይፈልጉልኝ ነው። ነብዩ ሁለት ምርጫ ሰጡት ሰለላሁ ዐለይሂ ወሰለም። እንሽእተ ሰበርተ ወለከል ጀና፣ ወይ አይንህ እንደፈሰሰ ይቅርና ጀነት አለህ አሉት። በቃ ቃል ኪዳን ማይፈታ ነው አይደል? ወኢን ሽእተ ቦታው ጋር ልመልስልህ አሉት። ትልቅ አማራጭ ነው አይደል? ሁለቱ። አቡ ቀታዳ ወጣት ነበር። ያ አላህ መልእክተኛ አላቸው፣ እኔ እኮ ሴቶችን በጣም መወድ ሰው ነኝ አላቸው። አይኔ በዚህ መልኩ ሆና ሴቶቹ ላይቀበሉኝ ይችላሉ ብዬ ሰጋለሁ። አይኔን ይመልሱት ወልጀነቱ ኢንሻአላህ አለ። ራዊው ምን ይላል? فضحك النبي صلى الله عليه وسلم የኛ መልእክተኛ ፈገግ አሉ፣ ፍንድቅ አሉ፣ ገርሟቸው መልሱ። ከዛም ጠጋሉና አይኑን ወደ ቦታው መልሰው እጃቸውን ሲያነሱት ይላሉ ራዊዎቹ የትኛው አይኑ እንደተመታ እስከማናቅ ደረስና ይላል። اللهم صل وسلم على نبينا። የማህበረሰቡን ስነንቦና የወጣቱን ፍላጎት ሳይኮሎጂ የሚረዱ ነብይ ነበሩ።
እንጂ አንተ ጀነት እያልኩ ከኔ ጋር ሐውድ ልጠጣ አይን ምን ያረግልሃል ሚሉ ነብይ አልነበሩ። ሳይኮሎጂውን ተረድተውታል። ወጣት ነው፣ ፍላጎት አለው፣ ስሜት አለው። በቃ መስሎታል። ነገስ ከሳቸው ጋር ጀነት ማን ይከለክለዋል? አይደለም እንዴ? ሐሰን ረዲየላሁ ተዓላ ዐንሁ ይመጣሉ እኮ የነብዩ ሰሃባዎች ሁሉም የጀነት ናቸው ነው የሚሉ። ለምን ረዲየላሁ ዐንሁም ተብለዋል? አላህ ከወደደ በኋላ ይከለክላቸዋል? በጭራሽ። የማህበረሰቡን ስነ ልቦና የሚያውቁ ነበር ነብዩ አለይሂ ሰላቱ ወሰላም። በአንድ ሌላ ገጻቸው ላይ አንዴ መስጂድ ላይ ቁጭ ብለዋል። አንድ ግለሰብ ወደ መስጂድ ውስጥ ገባና አነ መጅሁድ ችግርተኛ ነኝ፣ ተርቤያለሁ፣ ታርዣለሁ፣ ባኮትን እርዱኝ አላቸው ነብዩን አለይሂ ሰላቱ ወሰላም። ነብዩም ያኔ ወደ ቤታቸው ላኩ። ልብ በሉ፣ የዓለሙ ብርሃን ችግረኛ ሲመጣ ከቤታቸው ነው የሚጀምረው። ይሄ አንድ ትልቁ የመሪ ብቃት ነው። ከራስ ያልፍ ነው ሌላው የምታካፍል። አንተ ያልጀመርከው ሌላው እንዲከተል አትጠብቅ። ውሸት። አንተ ማትሰራበትን ተናግረ ሰው ይተገብረዋል። ውሸት። አተቁሉነ ማ ላ ተፍዐሉ። ማትሰራውን እያወራ አይሆንማ። ነብዩ አለይሂ ሰላቱ ወሰላም ወደ ቤታቸው ላኩ። ምግብ ምን አለ ብለው ላኩ። ሚስታቸው መለሰች፣ እናታችን የአላህ መልእክተኛ ወይ ቤታችሁን ውስጥ ውሃ ብቻ እንጂ ሌላ ነገር የለም አለች። ወደ ሁለተኛው ሚስት ላኩ። ተመሳሳይ መልስ መጣ። ወደ ሶስተኛ ቤታቸው ላኩ። አሁንም ጠበቅ ብሎ መጣ። ወለዚ በዐሰከ ቢልሐቅ ማ ዒንደና ኢላ ማኡን፣ ከውሃ ውጭ ቤት የለና የሚል መልስ መጣ። በምን ያስተናግዱት? እርቦታል። ከራሳቸው አለፈ አይደል? ወደ ሷሃባ ወረዱት። ቤቴ እኔ የለኝም፣ ከናንተ መሃል ማን ያስተናግደዋል አሉ። አየህ፣ ሰው እንዲከተል እኮ ጅዋ መሆን አለበት። ራሳቸው ቤት ተገንቶ ቢሆን ወደ ሰው ያወርዱትም። ከነብዩ ቤት ውሃ ብቻ እንዳለ ሰሃባው ሁሉ ሰማ። ማን ያስተናግደዋል ሲሉ ሰሃባው ሁሉ አንገቱን ቀረቀረ። ያን ወቅት ችግር ውስጥ ነበሩ። አላህ የመጀመሪያውን ትውልድ በምቾት አላነጸው፣ በችግር ነው ያነጻቸው። ለዛ ነው ነብዩ አለይሂ ሰላቱ ወሰላም በአንድ ጦርነት ላይ ምርኮ ሲሻሙ አይተዋቸው መልፈቅራ አኽሻ አለይኩም፣ ወደፊት እኔ ድህነትን አልሰጋላችሁም አሏቸው። እንዴት ትከፈታለች? ችግሩ ግን ትሽቀዳደሙና እንዳትጠፋፉ። የነሱ ወቅት ግን አስቸጋሪ ወቅት ነበር። በረሃብ በችግር ነው ያንን መሰረት አላህ የጣለ። ከሰሃቦቹ አንገት ሲደፉ የነብዩ እንግዳ መጥቶ እንዴት ሳላስተናግዱ ብሎ አንድ ሰሃባ ተጨነቀና የአላህ መልእክተኛ እኔ ላስተናግደዋል፣ እሱስ ቤቱ ምን ይኖረው ይሆን? እንግዳውን ይዞት ሄደ። አቁሞት ሚስቱ ጋር ገባና የነብዩን እንግዳ ይዣለሁ ሰለላሁ ዐለይሂ ወሰለም ምን አለሽ አላት። ራት እንኳን ለኔም ላንተም የለንም እና ለልጆቻችን የሚበሉት ትንሽ ትራፊ አለ አለች። በቃ ይሄ ነው እንግዳማ አልመልስም። ታዲያ ምን ላድርግ? ልጆችን አባብለሽ አስተኛቸው አላት። ልጆቹን አጫውተሽ አባብለሽ አስተኛቸው። ከዛ ምግቡን አቅርቢው። እንግዳው ከቀረበ በኋላ አውቀሽ መብራቱን አጥፊው። ኩራዙ በጨለማ ትንሹን ብዙ አይታይም። ከኛ ከጎኑ እንቀመጥና የምንበላ መስለን ድምጽ እናሰማለን አላት። ግልጽ ነው። ምግቡ ትንሽ ነው፣ እየበሉ ነው ብሎ በደንብ እንዲበላ ፈልጓል እሱ። የነብዩ እንግዳ ነው አለይሂ ሰላቱ ወሰላም። እንግዳው ልጆቿን አባብላ አስተኛች። ምግቡ ቀረበ። ኩራዙን አጠፋችው። እጁን ሰደደ እንግዳው። እነሱ ከጎኑ ነው፣ እጃቸውን ይሰዳሉ። የሚያላምጡ እየመሰሉ የማኘክ ድምጽ ያሰማሉ። ሰው ሲበላ ታውቃላችሁ፣ ይጎደቡ እየመሰሉ ጣፋቸው ተሳቁን ያጋጫሉ። ያ ሰሃባ እየበሉ ነው ብሎ እየሰደደ በጣም ቸመቸመና አልሐምዱሊላህ ብሎ ድጋል ወጥቶ አመስግኖ አላህ ይስጥልኝ ወጥቶ ወደ ባል ሚስት ልጆቻቸው ጾም አደሩ። ይህን ጀብዳቸውን የተመለከተው አርረሕማን በዛ ምሽት ቁርአን አውርዶ አደረ። በጠዋት ሰሃቢዩ ወደ ነቢዩ ሲመጣ አንድ አስገራሚ ዜና ነገሩት። ለቀድ ዓጅበ አላሁ ሚን ሰኒዕኩማ ቢጠይፊኩም ሌይላ፣
አላህ እኮ በእንግዳችሁ ላይ በሰራችሁ ተአምር ተገርሞባችሁ አደራላችሁ። ከዛም ቁርአኑ ማህተሙን ወረደ ወዩእቲሩን ዐላ አንፉሲሂም ከነፍሶቻቸው እኮ ሌላን ያስቀድማሉ ወለው ካነ ቢሂም ኸሳሳ እነሱ አልፈው ለሌላ የሚቆረሱ ናቸው ሚል ማህተም ቁርአን ሐሰኑል በስሪ ታውቁታላችሁ። ታላቅ ታቢዒን ነው። ከነቢዩ ሚስቶች ከአንዱ ቤት ያደገ ታላቅ ሰው ነበር ሐሰኑል በስሪ። በሳቸው ዘመን ባሪያ በዛ። ሙስሊሙ ባሪያን እንደ ንብረት ይዞ መልቀቅ አልፈለገም። ሰዎቹ መጡና ያ ሐሰን ያ ኢማም ሰው እኮ ባሪያ ነፃ እንዲል እባክህ ዳዕዋ አድርግ አሉት። ሐሰኑል በስሪ አንድ ቃል አላቸው፣ እሺ ጠብቁኝ አሉ። ጠበቁ፣ አይናገርም ቁም። ሌላ ቀን ጠበቁ፣ መልስ የለም። ቀናት ተቆጠሩ። እሳቸውን አናደክምም ብሎ ህዝቡ ዝም አለ። ከዛ አንድ ቀን ተነሱና ባሪያን ነፃ ማውጣት እንደ ንብረት የሰው ልጅ ያኔ ይያዝ ነበር። እስልምና መጥቶ ነው ነፃ ያወጣው። ፈኩ ረቀባ ባሪያን ነፃ አውጡ እያለ አነሳስቶ እስልምና ነው ባሪያን የኢኮኖሚ ሲስተም ሰውን መግዛት መለወጥ የተከበረው ነው የሰው ልጅ ለሽያጭ መቅረብ የለበትም ብሎ ሲስተሙን የለወጠ ኢኮኖሚው ሲስተም እስልምናችን። የዛሬ 150 ዓመት የነበረው አብርሃም ሊንከን ነው የባርነትን ንግድ ነፃ ያወጡ ይለዋል። 1400 ዓመት በፊት ነው እኛ ያወጅነው። ሐሰኑል በስሪ ሲናገሩ ሰው ሁሉ ወደ ቤቱ ወደና ባሪያ ነፃ ወጣ። ሲያወጣ የተገረሙ ሰዎች መጥተው ታዲያ ይሄን ዳዕዋ ከቀናት በፊት አርገውት ቢሆኑ ከወራት በፊት ስንት ሰው እኮ እስካሁን ነፃ ወጥቶ ነበር አሏቸው። ሰይድና ሐሰን አንድ ትምህርት ሰጥቷቸው፣ እናንተ ሰዎች መጣችሁ እኮ ባሪያን ነፃ አውጣ ተናገር ስትሉ ባሪያን ነፃ ስለማውጣት ባሪያን ያልነበረኝ መጀመሪያ ባሪያ ገዛው አሉ። ከዛ እንዲخدመኝ ያደረኩት ምቾቱን አጣጣምኩት አሉ። መከደም ፈረሰን ያጥባል፣ ኮረቻዬን ያስተካክላል፣ ልብሴን ያጥባል፣ አብሮኝ ገበያ ይወጣል፣ ምቾት ይሰማችኋል አይደል? ልክ ከወደድኩት በኋላ ከነፍሴ ቆርጬ ነፃ አወጣሁት አሉ። ግልጽ ነው። ስለዚህ እኔ ስለተገበርኩት መጥቼ ስናገር አላህ ባረከው አሁን ነፃ አወጣችሁ አላቸው። ቁድዋ ሐሰነ አንተ ማታረገውን ማትሰራውን ስትናገር ዋጋ የለውም፣ ትርጉም የለውም፣ ውጤት የለውም። አላህ የተግባር ሰዎች አድርገን አዳማጩንም ተናጋሪው እኔም ከዛ ውስጡኛ አይደለም አላህ ከነሱ ያድርገን። ነብዩ አለይሂ ሰላቱ ወሰለም ሰሃቦቹ ያን ጀብድ እንዲሰሩ ያረጓቸው ቀድመው ቤታቸው ልከዋል። ምን አለ ብለው ጠይቀዋል፣ አጣርተዋል። ይሄን ሁሉ የመስጂዱ ሰው ይመለከታል። ከርሳቸው ከጨረሱ በኋላ ወደ ታች ሲያወርዱት አድማጭ ጀሮ ተገኝ። ሰሃቦቹ ሲባል ልብ በሉ፣ ለወደፊት እንዳትረሱ። ሰሃባ ሲባል ጀብደኛ ብቻ አይደለም፣ ጂኒየሶች ነበሩ። ተመልከቱ እስኪ በምን ቋንቋ ነው አንድ ሰው ቤቱ ገብቶ ኩራዝ አጥፍቶ የማኘክ ድምጽ እያሰማ እንዲህ የሚያደርግ አራዳ ታውቃለችሁ? አሁን ሀገራችን እንዴት ያሉ ምንድነው የዘንድሮ የእናንተ ቋንቋ ምንድነው የምትሏቸው? አሪፎቹ ወጣቶቹ ቅጥል ያሉ እኮ ናቸው፣ እርድን ናቸው አይደል? ሰሃባ ሲባል አራዶች እኮ ናቸው። ስማርት ነበሩ፣ አክቲቭ ነበሩ፣ ታክቲካል ነበሩ፣ ብልጦች ነበሩ ሰሃባ ሲባል። ሰይድና ዑመር አልይን ታውቁታላችሁ፣ ጀግና ነው አይደል? የሱን ጀግንነት ማን ይወዳደራል? ትልቁ ጀነራል ጀግና ሰይድና አሊ ነው፣ ኻሊድ ኢብኑ ወሊድ ነው። ወደ ጦርነት ሲወጡ ፉከራቸውን ታውቃላችሁ። አነ الذي امي سميتني حيدرا كليث غابات كريه المنظرة وفيهم بصعي كيل السندرة ነበር የሚለው አይደል? እኔ እኮ እናቴ ሃይደር ያለችኝ ነኝ። ሃይደር ማለት ምን ማለት ነው? አንበሳ ማለት እኮ ይሄ ገና ጉልበቱ አገልግሎት ላይ ያልሰጣ አንበሳ ማለት ነው። ልክ ስታይ ከሪህል መንظራ ሲታይ ፊቱ የሚያስፈራ ከቀረቡኝ አንገታቸውን አስተካክለዋለሁ ልክ እንደ ሰንደራ ስፍር አለ። ሰንደራ ማን ነች? መካ ውስጥ ገበያ ላይ የምትቀመጥ ሻጭ አለች፣ የጉልተኛ ነች። ስትሰፍር አስተካክላ ነው የምትሰፍረው። አደግመው እንዲህ ስታደርገው
ቀጠጭ ነው የሚለው ይስተካከል። የሰንደራ ስፍር ይታወቃል መካ ውስጥ እንደ ሰንደራ ስፍር ነው አንገታቸውን ማስተካክለዋል። ገብቷቸዋል? እንደ አይነት ጀግና ናቸው። አንድ ጦርነት ላይ ሲገቡ ከጠላት በኩል በጣም ግዙፍ የሆነ ሰው መጣ። በጦርነቱ ዓለም ውስጥ የመጀመሪያዋ ፍልሚያ ሙባረዛ ይሏታል። እሷን ያሸነፈ ጦርነቱን የማሸነፍ እድሉ ሰፊ ነው። የሳይኮሎጂ ጦርነት የምትጫወትበት። ስለዚህ ቺን መሸነፍ የለባቸውም። ሰይድና አሊ ሰይፍ መዘው ወጡ። ሰይፍ መዞ ወጣ። ሲያዩት አሁን እዚህ ጋር ጀግንነት አያስፈልግም ቴክኒክ ልጠቀማሉና እንዴ ተነፍሰህ ትመጣለህ እንዴ ከጀርባ አሰልፍ አሉት። እንዴ እኔ ብሎ ዞር አለ። አንገቱን ለቀም አረገ። ጀግንነት ብቻ አይደለም። ገብታችኋል? ስትራቴጂ አላቸው። ብልጦች ነበሩ። ሰይድና ዑመር ለዛ ነው ለስቱ ኺበን ወለል ኺቡ يخدعون ይላል። አጨበርባሪ ዱርዬ አይደለም፣ ዱርዬ ግን አያታለኝም ይላል። ሙስሊም እንደዛ አይነት ሰው ስማርት ነው፣ አራዳ ነው፣ ፖለቲካው ይገባዋል፣ የኢኮኖሚው ፍሰት ይገባዋል፣ ግን ዱርዬ አይደለም። ቼክ ሰጥቶ አይጠፋም። የተጠጣ ሻይ ቅጠል አሽጎ አይሸጥም። ሸክላ ፈጭቶ በርበሬ ነው ብሎ አያከፋፍም። ግን እነዛ ደግሞ ሽጠው ሲመጡ ያውቀዋል። ገብቷቸዋል? ለስቱ ኺበን ወለል ኺቡ يخدعون ይላል። አጨርባሪ ዱርዬ አይደለንም፣ ግን ዱርዬ እኛን አያታለን። ፖለቲከኛ ይጫወትብን ይገባናል። ገና ስዕሉ ማለት ነው። ግልጽ ነው። ሰለፉን ሷሊህ ስማርት ነበሩ። ሹረይህ ኢብኑል ቃዲ ታውቁታላችሁ? ታላቁ ዳኛ አትባኡ ታቢዒን ከሚባሉት ታቢዒን ባዶቹ ያረጉታል። ታላቅ ዳኛ ነው። ስማርት ነበር። በአንድ አጋጣሚ አንድ ሰው መጣና እገሌ እኮ ብሬን አልሰጠኝ አላሉ። ስንት ብር ነው ያለ? የዚህን ያህል። እሱ ጋር አደራ አስቀምጨው ነበረ ብሬን ግን አልመልስልኝ አላቸው። ሸኻችን ሲላቸው ማን ነው? እሱ ነው። አሃ እንግዳ አሉ። ከትንሽ ቀን በኋላ ተመልሰናልኝ አሉ። ሰውየው ብሩን ከወሰደ በኋላ ሄዶ ሊጠይቀው ሲሄድ ምን አለው? ማን አንተ አሉ። እኔ ነኝ የሰጠው አላቀህም አሉ። እንዲህ አይነት ፍጥጥ ያለ ክደት አላት። አንዱ ጓደኛዬ ምን አጫወተኝ፣ ለሆነ ሰው ቼክ ተቀበልኩት አለ። ብር አለኝ አበደርኩት። ከዛ ጥቂት ቆይቼ በጣም ሲያዘገይብኝ ደወልኩለት እንዲሰጠኝ። አረ እባክህ ስለው ማን ልበል አለኝ አለ። አይ ገሌ ነኝ ተሳስተዋል አለኝ አለ። እንዲህ ፍጥጥ ያለው ደግሞ ይሄንም ግለሰብ ብሬን ስጠኝ ስለው አላቀህም አለ። በዚህ እየተከራከሩ እያሉ ሹረይህ ጋር ሄደ። ሹረይህ ከሳምንት በኋላ ጠብቀኛል። ከዛም ሹረይህ አንድ ቴክኒክ ፈጠሩ። ወደዚህ ሰው እየሄዱ ዳኛ መሆናቸውን አያውቅም። አንተ ሰው ሆይ አሉት። እንዴው ለሰው ማይነገር ሚስጥር ንገሩኝ፣ ትልቅ ብር አለኝ አሉ። እርሱ አላቸው። ያን የቀማው ሰው እኮ አዎ። እና ግን ያው እንደምታዩ ብቸኛ ነኝ። ወደ ሐጅ ልሄድ አልኩና ማስቀምጥበት ቦታ አጣው። ሳይ ደግሞ ትንሽ አመኔታ አንተ አለ፣ ታማኝ ነገር ነህ፣ ጥሩነትን ሰምቻለሁና ብሬን አስቀምጣለሁ። ምን ያህል ነው? ቁጥሩ ሲነግረው ደነገጠ። ስለዚህ እችንም እጄ ከተትኩ ብሎ በል እንግዳ ከ3 ቀን በኋላ መጣ። ወዛደር መጣ ጭነው ሄድ አሉት። በቃ አለፈልኛል። ያው በማጨበርበሩ ሊቀጥል ነው። ከዛ ያንን ወደ እሳቸው የመጣውን ሰው ጠሩትና ሄድና ነገ አሉት ብሬን ትሰጠኛለህ አትሰጠኝም በለው። እምቢ ካለ በቃ እኔ ምን አደርጋለሁ ለሹረይህ ነው እጄ የምናገር በለው አሉ። ግልጽ ነው። ያ ብዙ ብር የሚሰጡት ሰው ማለት ነው። ከዛ ሄድና ብሬን አትሰጠኝም አለው። ታዲያ እኔ ምን አደርጋለሁ? እንግዲህ ለሽማግሌ መናገር ለሹረይህም እነግረዋለሁ። አረ አለና አስቆም እና ነገ የሚወስደው ሌላ ብዙ በወዛደር ብር አለ። አወጣና ብሩን ሰጡ። አፉ በላይ ብሎ ተሰናበተ። በበነጋው ወዛደሩን ይዞ ሊያሸክም ያንን ብር ማለት ነው ወደ እሳቸው በር አንኳኳ። እሳቸው አንተ ሌባ ተመለሳሉ። ስማርት ነበር። ገብቷቸዋል። ሙስሊም ስማርት ነው፣ አራዳ ነው፣ ስትራቴጂ የሚገባው አካሄዱን የሚያውቀው፣ ግን አጨበርባሪ አይደለም፣ ግን ተንኮለኛ አይደለም፣ ግን ሸር በሰው ላይ አይሰራም። ግን አትሸውደው። ሙእሚን ማለት አላህን አውቆ የምድር ቴክኒክ ያመልጠዋል እንደ ለሙእሚን በጭራሽ።
አንዱ ኸምር حرام ነው ሲባል ሰይድና ሻፊዒ ሊከራከራቸው መጣ ምናልባት ነገረኝ በዚህ ላሳጠረው መጣና ያ ሼኽ አላቸው ኸምርን حرام ነው እንዴት አላህ ይላል አላቸው ምንድነው ምን አለ ታዲያ አሉ አንዴት ይሆናል ኸምር አላቸው እስኪ ንገሩኝ ማር حرام ነው አላቸው አይደለም ማርማ ወአሰሉ ሙሰፋ ብሎ ይላል ሽፋው ለናስ ብሎት የለ አረ ችግር የለው ማለት እሺ ውሃሳ حرام ነው አላቸው ውሃማ ምን ችግር አለው ማን ሙባረከ የተባለው የሰው ልጆች ሁሉ የተፈጠሩበት ውሃማ ምን ችግር አለው እሺ ደግሞ ቴምር ቴምርሳ ምንድነው አላቸው ቴምርማ ምን የነብዩ ምግብ አይደል አሉት ሰለላሁ ዐለይሂ ወሰለም እሺ ታዲያ ሶስቱም ምን ቀላቀላቸው ሶስት ቀን በኋላ ብንጠጣው ምን ችግር አለው አላቸው ግልጽ ነው ማርም ማር ነው ቴምርም ቴምር ነው ውሃም ውሃ ነው አይደል እነዚህ ሐላሎች ተደምረው እንዴት حرام ይሆናል ኦኬ በምሳሌ ላስረዳ አሉት ይሄ ምንድነው አሉት አሸዋ እሺ ጥሩ ነው አሸዋ ምንድነው አሉት ኖርማል ነው በዚህ ቢመታስ አሉት ምን ችግር አለው አላቸው ችግር አለው አሸዋ የለም ከዛ ውሃ መጡ ውሃ በረጨስ አሉት ታጠብኳ ምን ችግር አለ አላቸው እሺ ውሃውና አሸዋውን አደባለቁት ሲሚንቶ ይሰራል አልጭቃ ከዛ ፀሐይ ላይ ያስቀምጡት ደረቀ አይደል ለፈንክታ አሉት ይቀበላል አሸዋም አሸዋ ነው ውሃም ውሃ ነው አይደል ሲደመሩ ምንድነው የሚፈነክቱት አይ በቃ መልስ የለኝም ብሎ ዞረ ፈትዋ ብቻ የሚያቋል ነበር ስማርት ነበር ሰሃቦች ሲባል الرعيل الاول يا የመጀመሪያው ትውልድ አራዶች ናቸው ጀግኖች ናቸው ጀብደኞች ናቸው ታሪክም ነው እኮ እዚህ ሀገር ላይ ተደግሞ የኢማማችን ስም አሁን ድረስ ሰማይ ድረስ አንጸባርቆ መናገኘው አላህ ይርሐማቸው አላህ የጀነት ያርጋቸው ፍርደውስ ላይ አብሮ ይሰብስብ ትልቁ ምኞታችን እሱ ታዲያ ነብዩን አለይሂ ሰላቱ ሰላም ተያይዞ ሁለት ክንፍ አለን ሁሌ እንደምንለው አንደኛ እሳቸውን መውደድ ማክበር ማላቅ ሐውዳቸው ላይ ውሃ ለመጠጣት እጃቸው ላይ መጓጓት ፍርደውስ ጉርብትና መመኘት ማለፍ አላህ ይሄን ህግ በአንድ የቁርአን አንቀጽ አስቀምጦታል والله ورسوله احق ان يرضوه ይላል አላህና መልእክተኛው የበለጠ ያስወድዱ የሚገቡ እነሱ ናቸዋል ይሄ አገላለጽ ጥልቅ ነው ሁለት ትርጉም አለ የቁርአኑ ፍሰት መሆን የሚገባው በአረበኛ ቋንቋ ብታዩት والله الله ورسوله ዋውል አጥፍ መጣ መልእክተኛው አሐቁ አን ይርዱሁማ ነበር የሚል ሙሰና ማለት ሁለታዊ ነው አላህና መልእክተኛን ሁለቱን ሊያስወድዱ ይገባል ማለት ነበር የሚገባው አላህ ግን አን ይርዱሁ ብሎ ሙፍረድ አረገ ለምን አረገ ቋንቋ ትንሽ አልቀራችሁ አጣናችሁ ማለት እንትናት ነው ትታችሁታል ዒልሙ የለም ضرب يضرب ያባረረቻቸው በየስርቻው ውስጥ ይገኛል ጓዛቸው ተብሏል فعمد ضمته ያባረረቻ فعمد ضمته ነው ኢዕራብ ስትቀሩ በተለይ አጅሩምያን እየቀራችሁ ኢዕራቡ ላይ ስትገቡ فعمد ضمته አተጣጣፉ አትከብዳለች ስለዚህ ደረሳ ሊቀራ ይሄድና ዝም ብሎ በቃ الكلام اللفظ المركب المفيد ምናምን ይችቀላለች ይሄድና ከዛ ኢዕራቡ ላይ ይገባል ኢዕራብ ማለት አነባበቡ የመጨረሻው حرف اخر كلمه ضمنው ከስር ነው ማለት ነው ኢዕራብ ሰርፍ ሲሆን ደግሞ መሃል ያለውን ቃል ማለት ነው ከዛ ይመጣና فعمد ضمته ተብላ ትተነተናለች ከባድ ነች ስለዚህ ምን ያደርጋል ጓዙን በስርቻው ውስጥ ጠቅልሎ ጥሎ ወደ እርሻው ይሄዳል ስለዚህ ምን አሉ ታዲያ ሁሉ ደረሶች فعمد ضمته ያባረረቻቸው በየስርቻው ውስጥ ይገኛል ጓዛቸው አሉ ግልጽ ነው ይሄ ያልጀመረ እኮ የለም የጨረሰ ነው የጠፋው ማራቶን እኮ ያሮጠ የለም ግን ገመዷ የሚቆርጣት መጨረሻ አንድ ሁለት ሰው لكل الى شعو العلا حركاته لكن قليل في الرجال ثبات ወደ ስኬቱ ጫፍ እኮ ያልቋመጠ የለም ግን ጥቂት ጀግኖች ነው የጸኑት መስመሩ ላይ ያልጀመረ እኮ የለም መጨረስ ነው ያቃተው ሰው ሁሉ አሁን ሪያዱ ሷሊሂን ሶስቴ የጀመራችሁ ሰዎች የላችሁ
ባቡ ሰብር ተጀምሩና ታቋርጡታላችሁ አይደለም ከዛ ተቋሌ ትመለሳላችሁ አይደለም ብዙ ሰው ኪታብ ጀምሮ አልጨረሰም ለኩልን ለያንዳንዱ ሰው ኢላ ሻዕዊል ዑላ የተራራው ጫፍ ላይ ለመውጣት ሐረካቱ ያሮጠ የለም ላኪን ነገር ቀሊሉን ትንሾች ናቸው ፍሪጃሊ ተባቱ ትንሾች ነው የጸኑት የዕልሙን ጥግ የደረሱት በዳዕዋው ላይ استمرار ያረጉት በመስመሩ ላይ የጸኑት ስለዚህ والله ورسوله احق ان يرضوه مثنى الله ለምን አላደረገውም አሉ ان يرضوه ማለት ምን ያላለው አላህ የአላህ ውዴታና የነብዩ ውዴታ እንዳንድ ነው የሚቆጠረው ገብታችኋል ተላዚሙ الرضاعين የሁለቱም ውዴታ እንዳንድ ነው የሚቆጠረው አላህ ሙሰና አላደረገው ማለት ሁለተኛው ተርጉሙ ምንድነው አሉ في شروط التثنيه አንድ ነገር ሁለትን በኢዕራብ ስናደርገው ሁለቱም አካሎች የሚጠቀሱት ተመሳሳይ መሆን አለባቸው ለምሳሌ ቀለም ቀለማን እንላለን አላህና ነብዩ ግና ተጃኑስ አላቸው አላቸው ሱብሃነሁ ወተዓላ عما يشركون አላህ ጋር አብሮ መደመር የሚችል ስለሌለ ወለው ካነ አሽረፉ ሩሱሊ ታላቁ ነብይ እንኳን ቢሆን መቃማቸዋል وما منا الا له مقام معلوم ገደብ አላቸው ነብዩ አለይሂ ሰላቱ ወሰለም አው ወዷቸዋል እዝነት ናቸው ረህመት ናቸው ግን መቆም ያለው እሳቸው ሊያስተዋውቁን የመጡት ማን ነው አላሁ ሱብሓነሁ ወተዓላ ቁርአን ላይ በአጠቃላይ ስትገቡ ነቢያቶች ምንድነው የሚሉት ረበና ከአደም ጀምር ረበና ظلمنا انفسنا ጌታችን ኢብራሂምና ሱለይማን እስማኤል ጋና ረበና ተቀበል منا انك انت السميع العليم ሁሉም ረበና ነው የምታገኝ ሁሉም ሊያስተዋውቁት የመጡት ማን ነው አላሁ ሱብሓነሁ ወተዓላ ከነብዩ ጋር ሐውዳቸውን ከሚጠጡት አላህ ያደርግ بعد التابعين መቋጫ ላርጋት ይችንቃል صف لنا شيئا من نعيم الفردوس الاعلى አሏቸው የፊርደውስ ሰዎች ፊርደውስ ማለት ምንድነው ጀነት ነው አይደል ዋናው ጀነት ነው የላይኛው ጀነት ነው سقفه عرش الرحمن عرش የሚባለው ግዙፉ ዓለም ጣራው እሱ ነው ይላሉ ነብዩ አለይሂ ሰላቱ ወሰለም አላህን ስትጠይቁት ጀነትን አትጠይቁት اسالوه الفردوس الاعلى ይላሉ ፊርደውስን ጠይቁት ስትጠይቁት ፊርደውስ የገባ ሰው ጸጋው ምንድነው አሏቸው ለባዕዱ ታቢዕ ምን እንዳሉ ታውቃላችሁ የሁሉም የፊርደውስ ነዋሪዎች ጎረቤት ማን ናቸው ነብዩ አለይሂ ሰላቱ ወሰለም ፊርደውስ ከገባ ያንተ ቤት ከዑመር ቀጥሎ አይደለም ቀጥታ የረሱል ጓደኝ ጎረቤት ነው ሰለላሁ ዐለይሂ ወሰለም አላህ በጥበቡ በችሎታው ለትሪሊየን ለሚያል ፊርደውስ ነዋሪዎች የነብዩን ቀስር ቤተ መንግስት ያሰፋዋል ሁሉም ጎረቤት እንዲሆኑ ያረጋቸዋል ቁርአን ላይ ቃል ገብቷል ተባረከ الذي ان شاء جعل لك جنات تجري من تحتها الانهار ويجعل لك قصورا ቢሻንተ ጌታ ቀስር ያረግልሃል ብሏቸዋል ይሄን ቃል የገባላቸውን ቀስር አላህ ለፊርደውስ ነዋሪዎች እንዲሰፋ አላህ ያደርገዋል ስለዚህ ቀጥታ ያንተ ጎረቤት ማን ናቸው ነብዩ አለይሂ ሰላቱ ወሰለም እንጂ ያንተ ቤት ከኢብራሂም ቀጥሎ ከዑመር ቀጥሎ አይደለም ቀጥታ ረሱል ናቸው ጎረቤት ሰለላሁ ዐለይሂ ወሰለም ጉርብትናቸውን አላህ ይወፍቃል መስመራቸው ላይ ጸንተን ከሚያልፉት አላህ ያድርግ እናንተም የሳት ልጅ አመዳ ያድርጋችሁ የጀግና ልጆች ጀግናው ናችሁ ምትወጡ አላህ ያድርጋችሁ ታሪካችሁን ምትደግሙ ታሪካችሁን ምታስጠብቁ ምታስቀጥሉ አላህ ያድርጋችሁ እኛንም አላህ ይማረን የሞቱብንንም አላህ ይማርልን በሙስሊሙ ዓለም ላይ እየደረሰውን ያለም ችግር አላህ ያንሳው ወንድሞቻችንን በየቦታው አላህ ይርዳልን اللهم اعز الاسلام والمسلمين واذل الشرك والمشركين ودمر اللهم اعداءك اعداء الدين اللهم توفنا مسلمين والحقنا بالصالحين اللهم ابقنا حياة السعداء وتوفنا حياة الشهداء ولا حول ولا قوة إلا بك اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله وسلم وبارك على نبينا محمد السلام عليكم ورحمة الله تعالى وبركاته السلام
ጋር